ሰላም በዛሬ ቪዲዮአችን አለማችን ላይ ካሉ ትላልቅ ኤክስቼንጆች አንዱ የሆነው ባይናንስ አካውንት እንዴት እንደሚከፈት በዚህ ቪዲዮ አሳያችኋለሁ። እስከ መጨረሻ ተከታተሉኝ። ወደ ቪዲዮ በመጀመሪያም አፕሊኬሽኑ ከፕሌይ ስቶር ማግኘት እንችላለን። ፕሌይ ስቶር ላይ አለ፣ እዛ ማውረድ ትችላላችሁ። እኔ ስላወረድኩት ቀጥታ ወደ ባይናንስ አፕሊኬሽን በመግባት ያለውን አፕሊኬሽን ስትከፍቱት በመቀጠል ኢሜል ወይም ፎን ነምበር አስገቡ ይላችኋል። እኔ ኮንቲኒዩ ዊዝ ጎግል የሚለውን እጫነዋል። በመቀጠል ስልክ ላይ ያሉ ኢሜሎችን ያስመርጠኛል። አንዱ ከመረጥ በኋላ ኢሜል ከመረጣችሁለት በኋላ ቀጥታ ወደ ባይናንስ ኤክስቼንጁ ያስገባችኋል ማለት ነው። አካውንቱን ከከፈታችሁት በኋላ አሁን የሚቀረን ቬሪፋይ ማድረግ ነው። ቬሪፋይ ለማድረግ እዚች ጋር ቬሪፋይ አይዴንቲቲ የሚለውን አንዴ እንነካዋለን። እሱን ስነካው በቀጥታ ወደዚህ ወስደናል። እዚህ ጋር የምናስገባው ፓስፖርት ወይም ናሽናል አይዲ ከሁለት አንዱ ነው የምናስገባው። እናንተ የተመቻችሁን መምረጥ ትችላላችሁ። አሁን እኔ ናሽናል አይዲ እመርጣለሁ። እሱን ከነካሁት በኋላ በቀጥታ ኮንቲኒው እለዋለሁ። ኮንቲኒው ስለው የናሽናል አይዲ ፎቶ ወይም የፊት ለፊቱና ጀርባውን ፎቶ እንዳነሳለት ይጠይቀኛል። እሱን በትክክል አንስቼ ከጨረሱ በኋላ ኮንቲኒው ስለው የፊት አሻራ ይጠይቀኛል። የፊት አሻራችሁን ካስገባችሁ በኋላ ኮንቲኒው ስትሉት ከትንሽ ደቂቃዎች በኋላ ያስገባችሁለት መረጃ በትክክል ካስገባችሁለት ቬሪፋይ ሆኖ ሊላችኋል። ካልሆነ ደግሞ እንደገና እንድታስገቡለት ይጠይቃችኋል። በዚህ መልኩ በቀላሉ መክፈት ትችላላችሁ። እኔ ከዚህ በፊት ቬሪፋይ ስላደረኩ ነው እና ከዚህ የተለየ ነገር የለውም። ቪዲዮ ከጠቀማችሁ ላይክ፣ ቻናሉን ሰብስክራይብ በማድረግ ቀጣይ የምለቃቸው ቪዲዮዎችን እንዲደርሳችሁ የደወል ምልክቱን ኦን በማድረግ በተጨማሪም ባይናንስ ላይ ብዙ አይነት ገንዘብ የምትሰሩባቸው መንገዶች አሉ። እናም በቀጣይ ስለነሱ እሰራላችኋለሁ። እስከዛው ፒስ